ሰላም ጤና ይስጥልን። የተከበራችሁ የውብ ሚዲያ ቤተሰቦች ለሰዓቱ የተመራረጥናቸውን መረጃዎች ወደ እናንተ ይዘን መጥተናል። ዛሬ ከምናስደምጣችሁ የተመራረጡ መረጃዎቻችን መካከልም በኢትዮጵያና በኤርትራ መካከል ያለው ጦርነት አይቀሬ የሆነ መምጣቱ ተገልጿል። በሁለቱም ኃይሎች መካከል የኃይል ፉክክር እየታየ ነው። መከላከያ ሰራዊትም ለኤርትራ መንግስት ማስጠንቀቂያ ሰጥቷል። በርካታ ወታደራዊ ዝግጅቶችም እያደረገ እንደሆነ የኤርትራ መከላከያ ሚኒስትር እያገለጸ ይገኛል። ይህን መረጃ በስፋት አስደምጣችኋለሁ። በተጨማሪም ደግሞ በሞኖፎክስ በርካታ ሰዎች እየሞቱ ይገኛሉ። ይህን መረጃም ወደ እናንተ አደርሳለሁ። በመዲናዋ አዲስ አበባ ሰው አልባ ፖሊስ ጣቢያ እንደሚኖር ተገልጿል። ይህን መረጃ ወደ እናንተ የማደርስ ይሆናል። አሁንም ደግሞ አድማ ያደረጉ የጤና ባለሙያዎች ማስፈራሪያና እስር እንደቀጠለ ነው። አድማውም እንደቀጠለ ነው። ይህን መረጃም ወደ እናንተ የማደርስ ይሆናል። የተከበራችሁ ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህንና በርካታ መረጃዎችን ይዘናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አብራችሁን ቆዩ። መልካም ቆይታ። ወደ ቀዳሚው መረጃችን ስናልፍ የተከበራችሁ የውብ ሚዲያ ቤተሰቦች የህወሓት አባል ሆኖ ለውጥ የሚፈልግ አባል ካለ መቀላቀል ይችላል ሲሉ አቶ ጌታቸው ረዳ ገልጿል። በጌታቸው ረዳ የሚመራው አዲሱ ዲሞክራቲክ ስምረት ትግራይ ፓርቲ መመስረት ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሂድ ገልጿል። የፓርቲው መስራች አባል ከሆኑት ውስጥም 100 ያህሉ ከህወሓት የወጡ ናቸው ሲሉ ተገልጿል። በአቶ ጌታቸው ረዳ የሚመራው ከብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው አዲሱ ዲሞክራቲክ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሂድ ነው ያሳወቀው። ፓርቲው ዛሬ ግንቦት 23 ቀን 2017 ዓ.ም የመጀመሪያውን ጋዜጣዊ መግለጫ በአዲስ አበባ ሸራተን አዲስ ሆቴል ያካሄደ ሲሆን በመግለጫውም ጊዜያዊ ፍቃድ ከምርጫ ቦርድ ማግኘቱን ገልጿል። አዲሱ ፓርቲ በትግራይ ያለውን ፖለቲካዊ አካሄድ ወደ ተሳሳተ መንገድ በሚሄዱና ለውጥ በሚያስፈልግበት ጊዜ ላይ በመሆኑ አዲስ እና ተስፋ የታየበት ሀሳብ ያለው የፖለቲካ ፓርቲ እንደሆነ ገልጿል። በመግለጫውም የተሰጡት ፓርቲ የኮሚኒኬሽን ኃላፊ እና የአደረጃጀት ኮሚቴ አባል አቶ ረዳይ ሀለፎም የፖለቲካው መስራች የሆኑት አቶ ጌታቸው ረዳ በህመም ምክንያት መግለጫ መስጠት እንዳልቻሉ ተገልጿል። ዲሞክራሲ ስምረት ትግራይ ፓርቲ ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል በሚል ሀሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያት እንደተመሰረተ ገልጾ ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት እንዳለውም ገልጿል። ማንኛውንም ሀሳብ አለኝ የሚል የትግራይ የፖለቲካውያን ደንብ መተዳደሪያ በሚቀበል ከሆነ ስምረቱን መቀላቀል የሚችል መሆኑን ገልጸው ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደረጃጀቶችን የመመስረት ስራዎችንና የአባላትን ምልመላ ስራዎች እንደሚሰራ የገለጹት አቶ ረዳይ ከዚህ ቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለ አባል መሆን ይችላል ሲሉ ገልጸዋል። ከዚህ ውጪ የህወሓት አባል የሆኑ ወጣቶች እንዲሁም ከትግራይ ውጪ ያሉ የትግራይ ተወላጆች የፓርቲው አባል እንዲሆኑ ጥሪ አቅርበዋል። አክለውም በህወሓት ውስጥ ሰላም እንዳይኖር የሚሰሩ አካላት ከድርጊታቸው እንዲቆጠቡም ነው የገለጹት። በአሁኑ ወቅት የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ መሆናቸውን ነው የገለጹት። ወደ ሌላኛው መረጃችን ስናልፍ ደግሞ የተከበራችሁ የውብ ሚዲያ ቤተሰቦች በሞኖፖክስ በሽታ የመጀመሪያ ሞት መመዝገቡን የጤና ሚኒስቴር አስታውቋል። በኢትዮጵያ የዝንጀሮ ፈንጣጣ መገኘቱን ከተገለጸ በኋላ በዛሬው ዕለት የመጀመሪያ ሞት መመዝገቡን ጤና ሚኒስቴር ገልጿል። እስካሁን 15 የላቦራቶሪ ምርመራዎች ተካሂደው 6 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ህይወት ማለፉንም ነው የተገለጸው። ወደ ሌላኛው መረጃችን ስናልፍ ለኢሳያስ አፈወርቂ ማስጠንቀቂያ ተሰጥቷል። መከላከያ ሰራዊት የተዘጋጀው ቤታችን ላይ ላሉት ሌሎች ምክር እየሰሙ እዚህም መዛም ላሉ ለሰፈር ትንንሽ ቡድኖች ሳይሆኑ በተሳሳተ ስሌት የኢትዮጵያ ብሔራዊ ጥቅምን ክብርን ለሚዳፈሩ ሀገራት ነው ሲሉ ትናንሽ የሰፈር ቡድኖች ሚሊሻዎች በቂ ናቸው ሲሉ ገልጸዋል። ኤርትራ ሀገር ነው ብለን ለመጥራት የማይቻል ህዝቡ በፍርሃት ተሸብቦ የሚኖር ተሰዶ ያለቀባት ሀገር መሪ ነኝ የሚሉት ኢሳያስ በዚህ ልክ ስለ ኢትዮጵያ ለመናገር መድፈር የተለመደ የነሱ ባህሪ ነው ሲሉ የፌዴራል መከላከያ ሰራዊት ሚኒስትር ወይዘሮ አይሻ መሐመድ በቃለ መጠይቅ ወቅት ገልጸዋል።
ወደ ሌላኛው መረጃችን ስናልፍ ደግሞ የጤና ባለሙያዎችን የተመለከተ መረጃ አለ። ማስፈራሪያውና እስሩ እንደቀጠለ እንደሆነ ነው የተገለጸው። እየታሰሩ እንደሆነም ነው የተገለጸው። ነገር ግን አሁንም ስፔሻሊስቶች፣ ሰብ ስፔሻሊስቶች፣ ሌሎች ሐኪሞች፣ ነርሶች ብዙ በእስር ላይ ያሉ መኖራቸውን የተገለጸው። ትላልቅ የጤና ተቋማት የስራ መስተጓጎል ገጥሟቸዋል። የታሰሩ እንዲፈቱ፣ ከስራ የተባረሩም ወደ ስራ እንዲመለሱ ዛቻና ማስፈራሪያ እንዲቆም፣ ይህ ተግባር ካልተደረገ አሁንም የስራ ማቆም እንቅስቃሴው ሊቀጥል እንደሚችል የጤና ባለሙያዎች ለቲክቫ ገልጸዋል። ማስፈራሪያው እስሩም እንደቀጠለ እንደሆነ የተገለጹት የጤና ባለሙያዎች የታሰሩ ብዙ የጤና ባለሙያዎች እንዳሉም ገልጸው፣ ነገር ግን ይህ ሁሉ ስፔሻሊስቶች፣ ሰብ ስፔሻሊስቶች፣ ሌሎች ሐኪሞች፣ ነርሶች ብዙዎች በስር ላይ እንደሚገኙ ገልጿል። ጥያቄያችንም ጤና ባለሙያዎች ከስር እንዲፈቱ ነው ጥያቄ ነው ያቀረብነው። ጥያቄውን በመመለስ ፋንታ በእስር መማቀቅ የለባቸውም ሲሉ ገልጸዋል። አሁንም በእስር ላይ ያሉ ባለሙያዎች እንዲፈቱ ጥያቄያችንን እናቀርባለን ሲሉ ገልጿል። የስራ ማቆም እንቅስቃሴው በማድረግ ከስራ የተባረሩ ባለሙያዎች አሉ በሚል ለቀረበላቸው ጥያቄ አዎ በጣም ብዙ አሉ። የማባረር ወይም ከስራ መሰናበታቸው ደብዳቤ የደረሳቸው ባለሙያዎች አሉ። ይህ አግባብ አይደለም፣ ህጉ አይደግፈውም፣ የሚቀጥሉበት ይሆናል ሲሉ ገልጿል። ጥያቄው ባለመመለሱ ሙሉ በሙሉ ስራ ማቆም እርምጃ እየወሰዱ እንደሚገኙ ነው የጤና ባለሙያዎች የገለጹት። ከጤና ሚኒስቴር ጋር በመነጋገር መጀመራቸውን ገልጸው ይህም መልካም ጎን እንደሚታይበት ገልጸዋል። ነገር ግን ውጤቱ ገና እንደሆነ ነው የገለጹት። ከጤና ሚኒስቴር ጋር እነማንን ነበር ያገናኛችሁ በሚል ላቀረበላቸው ጥያቄ ከሚኒስቴር ኃላፊዎች ጋር ነው ሚኒስትር ዴኤታው የተባሉት ተገናኝተው መወያየታቸውን ገልጸው በዚህም ያስቀመጧቸው ቅድመ ሁኔታዎች ያሉ ሲሆን የቀረቡትም የታሰሩ የጤና ባለሙያዎች እንዲፈቱ፣ ከስራ የተባረሩት ወደ ስራ እንዲመለሱና ማስፈራሪያ መሰል ነገሮች እንዲቆሙ ነው ጥሪያቸውን የገለጹት። ወደ ሌላኛው መረጃችን ስናልፍ ደግሞ የተከበራችሁ የው ሚዲያ ቤተሰቦች በመዲናዋ አዲስ አበባ ሰው አልባ ፖሊስ ጣቢያ ሊከፈት መሆኑ ተሰምቷል። የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል እንደገለጹት አዲስ አበባ ከወራት በኋላ በአፍሪካ የመጀመሪያው በዓለም አቀፍ አራተኛው ሰው አልባ ስማርት ፖሊስ ባለቤት ትሆናለች ሲሉ ገልጸዋል። ይህ ጣቢያ ሲጀመር ማንኛውም የህብረተሰብ ክፍል ያለምንም ንክኪ ጉዳዩን ለፖሊስ ሪፖርት ማድረግ የሚችልበትና የሚፈልገውን የፖሊስ ኃላፊ በቀጥታ አግኝቶ ችግሩን ማስረዳት የሚችልበት ስነ ስርዓት ተዘጋጅቷል ሲሉ ገልጸዋል። እንዲሁም አሁን ላይ የህብረተሰቡ በአዲስ አበባ በምሽት በነፃነት ስፖርት መስራት እንደሚችል ገልጿል። የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ፈጣን፣ ወቅታዊ፣ ታማኝ መረጃዎችን ወደ እናንተ እናደርሳለን። ቻናላችን አዲስ ነው፣ አበረታቱን። ሰብስክራይብ